ሰላም ጤና ይስጥልን። ይህ ታሪክን እንማር ፕሮግራም ነው። አብራችሁን ቆዩ። ዛሬ ደግሞ በጥያቄና መልስ መልክ ነው የመጣ ነው። አብራችሁን ራሳችሁን የፈተሻችሁ የምታውቁትንም በሀሳባችሁ የመለሳችሁ ጥያቄው ሲጠናቀቅ ስንት እንደመለሳችሁ በኮሜንት ሳጥን ቁጥር አሳውቁን። ወደ ጥያቄያችን። አንደኛ ጥያቄ የአክሱም ሐውልት የተገነባው መቼ ነበር? ሀ በአንደኛው መቶ ክፍለ ዘመን፣ ለ በሁለተኛው መቶ ክፍለ ዘመን፣ ሐ በሶስተኛው መቶ ክፍለ ዘመን፣ መ በአራተኛው መቶ ክፍለ ዘመን። መልሱን በአራተኛው መቶ ክፍለ ዘመን ካላችሁ በትክክል መልሳችኋል። ሁለተኛ የአክሱምን ሐውልት ያስገነቡት ንጉሠ ነገሥት ማን ነበሩ? ሀ ንጉሥ ኢዛና፣ ለ ንጉሥ ፋይሰል፣ ሐ ንጉሥ ካሊብ፣ መ ንጉሥ ዮሐንስ። መልሱን ንጉሥ ኢዛና ካላችሁ በትክክል መልሳችኋል። ሶስተኛ በ525ኛው ክፍለ ዘመን ግዛታቸውን በማስፋፋት እስከ የመንና ሳዑዲ ድንበር የተቆጣጠሩት ጀግና መሪ ማን ነበሩ? ሀ ንጉሥ ዘይድ፣ ለ ንጉሥ ዮሴፍ፣ ሐ ንጉሥ ካሊብ፣ መ ንጉሥ ኢዛና። መልሱን ንጉሥ ካሊብ ካላችሁ በትክክል መልሳችኋል። አራተኛ የመንንና የሳዑዲን ድንበር እንዴት የኢትዮጵያ ንጉሠ ነገሥቶች አጧቸው? ሀ የየመኑ አስተዳደር አድርገው የሾሙት አብርሃም በመክዳቱ፣ ለ የአረቦች መስፋፋትና ማበር ማለትም በሳዑዲና የመን የሚገኙት፣ ሐ በፋርስ ኃይሎች፣ ሁሉም። መልሱ ሁሉም ነው፣ ግን በዋናነት የፋርስ ኃይሎች ናቸው የአክሱምን ባለስልጣኖች ከየመን ያስወጧቸው። አምስተኛ የአክሱም መንግስት የወደቀባቸው 3ቱ ምክንያቶች። እንግዲህ የአክሱም መንግስት በአንድ ቀን ወይም በአንድ ጀንበር አይደለም የወደቀው፣ በሂደት ነው እና ከነሱ ውስጥ 3ቱ ምክንያቶች አስቀምጡ ይላል። የምትችሉትን ገምቱ። አንደኛ ግን የየመንን ግዛት በ6ኛው መቶ ክፍለ ዘመን ማጣታቸው። ሁለተኛ የቀይ ባህርን ወደብ ማስተዳደር በ7ኛው እና 8ኛው ክፍለ ዘመን በአረቦች መስፋፋት ማጣታቸው። ሶስተኛ የህዝቡ በረሃብና በእርስ በርስ ግጭት መከፋፈል። አራተኛ የዮዲት መነሳትና በጦርነት ማሸነፏ። እንግዲህ ከአንደኛው መቶ ክፍለ ዘመን ጀምሮ እስከ 940ኛው መቶ ክፍለ ዘመን የቆየውን የአክሱም መንግስት እንዲወድቅ ምክንያት ሆኗል ማለት ነው። ስድስተኛ የዮዲት በስንተኛው ክፍለ ዘመን ነበር ንጉሠ ነገሥት የሆነችው? ለስንት ዓመትስ ቆየች? ሀ በ920ኛው መቶ ክፍለ ዘመን ለ50 ዓመት ቆየች። ለ በ9ኛው መቶ ክፍለ ዘመን ለ60 ዓመት ቆየች። ሐ በ940ኛው መቶ ክፍለ ዘመን ለ40 ዓመት ቆየች። መ በ10ኛው ክፍለ ዘመን ለ100 ዓመታት ቆየች። መልሱን ሐ በ940ኛው መቶ ክፍለ ዘመን ለ40 ዓመት ቆየች ካላችሁ በትክክል መልሳችኋል። 7